ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዶክተር ዮናስ ነኝ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ የደም ማነስ እንዳለባችሁ ጠቋሚ ምልክቶች ይሆናል። በተለይ ከዚህ ከደም ማነስ ጋር ተያይዞ በጣም በርካታ የምጠይቁኝ ጥያቄዎች አሏችሁ። ይሄ የደም ማነስ አለብኝ፣ ምን ላድርግ? ያዞረኛል፣ የደም ማነስ ይሆን ወይ? እንደዚህ አይነት የደም ማነስ አለብሽ ተባልኩ፣ ምንድነው መድኃኒቱ? እንዲህ አይነት ከደም ማነስ ጋር ተያይዞ የምጠይቁኝ ጥያቄዎች አሉ። ስለዚህ ዛሬ የምነግራችሁ በተለይ በመጀመሪያ የደም ማነስ ምንድነው? የደም ማነስ እንዳለባችሁ እንዴት ማወቅ ትችላላችሁ? የደም ማነስ እንዴት መከላከል ትችላላችሁ? የሚሉትን ነገሮች ሁሉ እያያያዝን እናያለን ማለት ነው። አብራችሁኝ ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ደግሞ ሌሎችም ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። እንግዲህ አኒሚያ ወይንም የደም ማነስ የምንለው የቀይ የደም ሴል በሰውነታችን ውስጥ ሲቀንስ የሚፈጠር ችግር ነው። አንድ ሰው የቀይ የደም ሴሉ እየቀነሰ የሚሄድ ከሆነ ለአኒሚያ ወይንም ለደም ማነስ ይጋለጣል። እንግዲህ ቀይ የደም ሴል በሰውነታችን ውስጥ እንዲቀንስ የሚያደርጉት በዋናነት የአይረን እጥረት ካለ፣ የፎሊክ አሲድ እጥረት ካለ፣ የቫይታሚን ቢ12 እጥረት ካለ፣ እነዚህ ነገሮች ለቀይ የደም ሴል ምርት ዋነኞቹ አስፈላጊ ነገሮች ናቸው። አይረን በበቂ ሁኔታ ሰውነታችሁ ላይ ካለ፣ ፎሊክ አሲድ፣ ቫይታሚን ቢ12 ሰውነት ላይ በበቂ ሁኔታ የሚኖር ከሆነ ቀይ የደም ሴል በበቂ ሁኔታ ይመረታል። እነዚህ ነገሮች እየቀነሱ ሲሄዱ በተመሳሳይ የቀይ የደም ሴል ላይ ጫና ስለሚያሳድሩ እየቀነሰ በመሄድ ለአኒሚያ ወይንም ለደም ማነስ ያጋልጣችኋል ማለት ነው። የነዚህ መቀነስ ብቻ ሳይሆን አንዳንድ ጊዜ በወሊድ ምክንያት በተለይ ሴት እህቶቻችን በወሊድ ምክንያት ከፍተኛ የደም መፍሰስ ሲያጋጥማቸው ለደም ማነስ ሊጋለጡ ይችላሉ። በወር አበባ ጊዜም አንዳንድ ሴቶች ላይ እንደዚህ አይነት የደም ማነስ ወይንም የአኒሚያ ችግሮች የሚከሰቱበት ሁኔታዎች አሉ ማለት ነው። አንድ ሰው የደም ማነስ ካለበት ምንድን ነው የሚያሳየው ምልክት የሚለውን ስንመለከት በመጀመሪያ የትንፋሽ መቆራረጥ ይኖራል። ይሄ በተለይ አየር ይዞ መቆየትና መተንፈስ መቸገር ብዙ ሰዎች የደም ማነስ ሲኖርባቸው የሚያሳዩት ምልክት ነው። ይሄ የሚሆንበት ዋነኛው ነገር ምንድን ነው? ቀይ የደም ሴል ኦክስጅን ይዞ ለሰውነት ማሰራጨት ሲያቅተው የሚፈጠር ነገር ነው። እንግዲህ ቀይ የደም ሴል በበቂ ሁኔታ ካልተመረተ ኦክስጅን እየያዘ ለሰውነት ማሰራጨት አይችልም። በዚህ ሰዓት ላይ የደም ማነስ ሲፈጠር አየር ይዛችሁ መቆየት እንደዚሁም መተንፈስ በከፍተኛ ሁኔታ ትቸገራላችሁ። ስለዚህ የትንፋሽ ማጠር፣ መቆራረጥ እንደዚህ አይነት ነገሮች ይፈጠራሉ ማለት ነው። ሌላኛው የእጅና የእግር መቀዝቀዝ ነው። እንግዲህ ይሄ በተለይ ከፍተኛ የአይረን እጥረት በሚኖርበት ጊዜ እሱን ተከትሎ የሚመጣ ምልክት ነው። በደም ማነስ በከፍተኛ ሁኔታ እንደዚህ አይነት ችግር ይፈጠራል። ይሄ የደም ዝውውር ደካማ ስለሚሆን ነው። አሁን ቀይ የደም ሴል ሲቀንስ የደም ዝውውራችሁ እየደከመ ስለሚሄድ እጃችሁ፣ እግራችሁ አካባቢ ከፍተኛ የመቀዝቀዝ ስሜቶች፣ ባህሪያቶች ይታያሉ። ሌላው የጥፍር መሰባበር ነው። ይሄ በተለይ በቀጥታ ከአይረን እጥረት ጋር ይያያዛል። አሁን አንደኛ ነገር ጥፍራችሁ ይሰባበራል። ሁለተኛ ሲበቅሉ ወደ ውስጥ ታጥፈው ጥፍራችሁ ሊበቅል ይችላል። ጥፍር በሚወጣበት ጊዜ ወደ ውስጥ እየታጠፈ ሊወጣ ይችላል። ይሄ በቀጥታ ከአይረን እጥረት ጋር ይያያዛል። በነገራችን ላይ በዚሁ መናገር የምፈልገው ምንድን ነው? አይረን እጥረት ብዙ ሰው ላይ እንዲከሰት የሚያደርገው ምግብ በልቶ ቶሎ በላዩ ላይ ሻይ መውሰድ ነው። በነገራችን ላይ ምግብ ከተመገባችሁ በኋላ ቶሎ ብላችሁ ትኩስ ሻይ በተመገባችሁት ምግብ ላይ የምትጠጡ ከሆነ ሰውነት አይረን እንዳያገኝ ያደርጋል። ከምትመገቡት ምግብ ሰውነታችሁ አይረን እንዳይወስድ እንቅፋት ይሆናል። በዚህ ጊዜ ሰውነታችሁ አይረን ስለሚያጥረው ወይንም አይረኑ እየሟሟ ስለሚሄድ ወደ ሰውነት በበቂ ሁኔታ ስለማይደርስ ሰውነታችሁ ለአይረን እጥረት በከፍተኛ ሁኔታ ይጋለጣል። ስለዚህ ምግብ ተመግባችሁ ቢያንስ 30 ደቂቃ ቆዩ። ቶሎ በላዩ ላይ ሻይ አትጠጡ። ብዙ ሰው ባለማወቅ እየደጋገመ እንደዚህ አይነት ነገሮችን እያደረገ ለአይረን እጥረት እየተጋለጠ ይገኛል። በተዘዋዋሪ ለደም ማነስ ይጋለጣል ማለት ነው። ሌላው ከባድ ድካም፣ የደም ማነስ በሚኖርበት ጊዜ ከባድ ድካም ይኖራል። በተለይ ከዚህ በፊት ያልነበረባችሁ ጠዋት ከእንቅልፍ ስትነሱ በጣም የመዛል የመድከም ስሜቶች ይኖራሉ። ይሄ እንግዲህ ኦክስጅን በበቂ
በበቂ ሁኔታ ለሰውነት ስለማይሰራጭ የሚፈጠር ነገር ነው። የሰውነት መዛል፣ መድከም እንደዚህ አይነት ነገሮች ይኖራሉ። ሌላው ይሄ አፋችሁ አካባቢ ከንፈራችሁ አካባቢ መድረቅ፣ መቆሳሰል፣ መላላጥ እንደዚህ አይነት ነገሮች ይፈጠራሉ። ይሄ በአፋችሁ ውስጥም ቁስለቶች ሊፈጠር ይችላል። ከንፈራችሁ አካባቢም መላላጥ ይኖራል። አንዳንድ ጊዜ መጥፎ የአፍ ጠረኖችም ተያይዘው የሚፈጠሩበት ጊዜ አለ። ይሄ በአጠቃላይ ከደም ማነስ ጋር ተያይዞ እንደዚህ አይነት ምልክት ሊታይ ይችላል። ሌላው የልብ ምት መጨመር። ይሄ እንግዲህ ቅድም እንዳልኳችሁ የኦክስጅን እጥረት ሲፈጠር ተያይዞ ከሚፈጠሩ ችግሮች አንዱ ይሄ ነው። የልብ ምት መጨመር። ልባችሁ ልክ ቁጭ ብላችሁም ሊሆን ይችላል እንደሚሮጥ ሰው ልባችሁ በጣም ቶሎ ቶሎ የመምታት ምታችሁ የመጨመር፣ ይሄ በጣም ደም ለማሰራጨት ልባችሁ በሚቸገርበት ጊዜ በሚያጥረው ጊዜ የሚፈጠር ችግር ነው ማለት ነው። ሌላው ይሄ ከባድ ራስ ምታት ሊኖረው ይችላል። በተለይ ራስ ምታቱ ይሄ ከሌላ ከላይ ካየናቸው ነገሮች ጋር ተያይዞ አንድ ላይ ሊመጣ የሚችልበት ጊዜ አለ። ከድካም ጋር ከፍተኛ ድካም ውስጥ ገብታችሁ ትንፋሽ መቆራረጥ እያጠረ እንደገና ከፍተኛ ራስ ምታት ሊኖር ይችላል። ይሄ እንግዲህ አንጎል በቂ ኦክስጅን ስለማያገኝ ነው እንደዚህ አይነት ነገሮች የሚፈጠሩት ማለት ነው። ደም በበቂ ሁኔታ ወደ አንጎላችሁ ስለማይደርስ ከባድ ራስ ምታት ሊኖረው ይችላል። ሌላው ከዚህ ከቆዳ ከጥፍር ጋር ተያይዘው የሚፈጠሩ ለምሳሌ ነጭ መሆን፣ መገርጣት። አሁን ጣት ጥፍሮቻችሁ ነጭ ሊሆኑ ይችላሉ። ቆዳችሁም ኖርማል ይሄ አሁን ምነው ነጭ ሆንክ የሚያስብል አይነት ቆዳችሁ በጣም ነጭ መሆን፣ ተፈጥሯዊ ከለራችሁ እየለቀቀ መሄድ፣ እንደዚህ አይነት መገርጣት አይነት ነገር በሰውነታችሁ ላይ ሊታይ ይችላል። ይሄ ዝቅተኛ ደም ዝቅተኛ ኦክስጅን ሰውነት ላይ ስለሚኖር የሚፈጠር ነገር ነው። ሌላው ባስ እያለ ሲሄድ የፀጉርና ቆዳ ድርቀት በከፍተኛ ሁኔታ ሊፈጠርባችሁ ይችላል። ቆዳችሁ በጣም እየደረቀ እየተሰነጣጠቀ ሊሄድ ይችላል። የራስ ቅላችሁ እየተፈረፈረ ያው ነጭ ልክ እንደ ፎረፎር አይነት ነገር ነጭ እየሆነባችሁ መሄድ፣ እንደዚህ አይነት ነገሮችም ከደም ማነስ ጋር ይያያዛል። እንግዲህ እነዚህ ሁሉ አሁን ያየናቸው በአይረን እጥረት ምክንያት የሚፈጠሩ የቀይ ደም ሴል መዳከም የሚያመጣው አኒሚያ ወይንም የደም ማነስ ነው። ታዲያ መከላከያው ምንድነው? ዋነኛው ነገር እንግዲህ በውስጣቸው የአይረን ይዘት ያላቸው ምግቦችን መመገብ ነው ማለት ነው። አይረን የምናገኝባቸው ለምሳሌ አተር ክክ አይረን እናገኝበታለን። ቀይ ስጋ ውስጥ አይረን እናገኛለን። እንደ ባቄላ ያሉ እህሎች ውስጥ አይረን እናገኛለን። ከዛም አትክልቶች ለምሳሌ እንደ ጎመን፣ ቆስጣ ያሉ ምግቦች ውስጥ አይረን ማግኘት እንችላለን። ከዛ ውጪ አሳ ውስጥ አይረን እናገኛለን። ጉበት፣ የበሬ ጉበት ከፍተኛ አይረን የምናገኝበት ነው። እንደዚሁም ኦትስ ወይንም አጃ ውስጥ አይረን እናገኛለን። ስለዚህ እንደዚህ አይነት የአይረን ይዘት ያላቸው ምግቦችን መመገብ፣ ከዛ ደግሞ ቅድም ያልኳችሁ ሻይ፣ አሁን እነዚህን ተመግባቸውን ቶሎ በላዩ ላይ ሻይ የምትጠጡ ከሆነ ዞሮ ጥቅም አይኖረውም። ስለዚህ እንደዚህ አይነት ትኩስ ነገሮችን በላዩ ላይ አትውሰዱበት። በተገቢው መንገድ እነዚህን የአይረን ይዘት ያላቸው ምግቦችን ተመገቡ። ሰውነታችሁ ላይ አይረን እየጨመረ ሲሄድ የቀይ ደም ሴል በደንብ እየተመረተ ይሄዳል። ያኔ ደም ማነሱ እየቀነሰላችሁ ይሄዳል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ እና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ